ሰላም ውድ የዩቲዩብ ፋሚሊዎች ተከታታዮች እንደምን አደራችሁ? አለን እኛም እግዚአብሔር ይመስገን። እንግዲህ ሁለተኛ ቀናችንን በናይሮቢ ዳይቱ ቭሎግ ብለን ጀምረናል። ናይሮቢን ይዋት እስኪ ከከፍታ ላይ ናይሮቢ እንደዚህ ናት። በቃ ዛፍ በየቦታው ግሪን ኤሪያ፣ ደስ የሚል የተፈጥሮ እይታ የምታዩባት ቦታ ናት። ባይዘዌ ናይሮቢ እንደ ሌሎቹ ዋና ከተማዎች ብዙ በቢልዲንግ ኦር ደግሞ በመብራት ሳይሆን እንደዚህ እንደምታዩት ናት። እንግዲህ ቶሎ እንውጣ ብለን በራችን እንደከፈትን ሰዎቹም እየተሯሯጡ ነው። ለካስ ሁላችንም ሰዓት ረፍቶብናል። ወጣን። አይቢስ ሆቴል ነው ያረፍነው። ዌስትላንድ አይቢስ ሆቴል ብዙ የተለያዩ ዓለም ላይ የሚገኝ ሆቴል ነው። ደስ የሚል ሆቴል፣ በጀት ፍሬንድሊ የሚባል አይነት ሆቴል ነው። እዚህ ጋር አሻራችንን አስነክተን እንከፍታለን። ተከፈተ በራችን። እንግዲህ እስቲ ኤቢስ ሆቴልንም በዛዩት። በዛው ዛሬ ፕላን ያደረግናቸው ቦታዎች የምንሄድበት አንድ ሴሪት ሲቲ ሞል የሚባል ዌስትላንድ አለ። በዛው አቅራቢያ ያሉትን ደግሞ በእግር በዋክ እንዴት አድርገን እንደምናይ እንዴት እንደምትመስል ናይሮቢን በዛው ታዩታላችሁ። እንግዲህ ተከታተሉ። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሱ። ይሄ ላይፍ ኦፍ መዝ ዩቲዩብ ቻናል ነው። ተከታተሉ ነው። ሳሪት ሲቲ ሞል ዩር ሲቲ ይሉታል። ናይሮቢ ዌስትላንድ ላይ የሚገኝ ሞል ነው። እዚህ ጋር ከውጭው አሳየናችሁ። ከዛን ገባን። ስንገባ ሳሪት ሲቲ ሞል ደስ የሚል ሞል ነው። እጥር ምጥን ያለች የተጋነነ አይደለም። ያለውን ፍሎር ብዛት ወደ ላይ ትንሽ ነው፣ ግን ደስ የሚል ብዙ ደስ የሚሉት ነገሮች አሉ። ባይዘዌ ኬንያ ውስጥ በብዛት የምታገኟቸው ምርቶች የራሳቸውና የራሳቸውን ብቻ ነው። በጣም ሲያስገርመኝና ሲያስቀናኝ የነበረ ነገር ነው። እኛ ጋር ምነው ዋላ የሚያስብል ነገር ነው። በብዛት ሁሉም ማለት ይቻላል የምታገኙት ምርት ሁሉ ኬንያ ነው። ደስ ይላል። እንግዲህ ሰው ሁሉ ገና የጠራረገ መስታወቱን እያጸዳ ወደ ስራ የሚሄደው ወደ ስራው እየገባ ሱቁን ያልከፈተው እየከፈተ ያለበት ሰዓት ነው። ይህንን ሰዓት የመረጥኩት ያው ከግርግሩ ለመቅረጽም እንዲመች በሚል ነው። ይህ እንደምታዩት በጣም ያስገረመኝ እዚህ ሞል ውስጥ ያየሁት ነው። ሰራተኞች የራሳቸውን ሲቪ ለጥፈው ያስቀምጣሉ። ከዛን አሰሪዎች ናቸው እንደሚደውሉላቸው። ለምሳሌ ድራይቨር አለ፣ ግራፊክ ዲዛይነሮች አሉ። እንደምታዩቸው ውሾችም ደግሞ የሚሸጡ ውሾች ናቸው። ብቻ ደስ የሚል
የቦርድ ነው። ሰዎች ቆመው እንትን ይላሉ። ሳሪት ሲቲ ሞል ከላይኛው ፍሎር ላይ ሆናችሁ ስታዩት እንደዚህ ናት። ያምራል በጣም። ሳሪት ሲቲ ሞል የሚገኘው ዌስትላንድ ነው። ምናልባት ወደ ናይሮቢ የምትሄዱ ከሆነ ቪዚት አድርጉት፣ የምትፈልጉትን ታገኛላችሁ። ከዛን ወደ ኬርፎር ሱፐርማርኬት፣ ኬርፎር ታውቁታላችሁ ብዬ አስባለሁ። በብዛት ብዙ ዓለም ላይ የሚገኝ ሱፐርማርኬት፣ ሃይፐር ማርኬት ልንለው እንችላለን። ኬርፎር ገብተን ከዛን ወደ ኢቢስ ስታይል ወዲያው ተመለስን። ኬርፎር ውስጥ መቅረጽ አትችሉም ተብለን ስለነበር ነው። እንግዲህ ውላችን በአጭሩ ላሳያችሁ የፈለኩት ቦታ የነበረ። መልካም ጊዜ። በሌላ ቭሎግ እስክንገናኝ ሰብስክራይብ፣ ላይክ፣ ሼር አድርጉልን። መልካም ጊዜ። ባባይ